ቤት ከመግዛት ወይም ከመከራየት የትኛው የተሻለ ነው የሚለውን ዛሬ በቁጥር ነው ያመጣሁላችሁ። ሁል ጊዜ ስመክራችሁ መመክራችሁ ምክር ምንድን ነው? በስሜት አንንቀሳቀስ፣ በቁጥር እንመራላችኋለሁ። ብዙውን ጊዜ ቤት መግዛትን በምናስብበት ጊዜ ወለዱ ያሳስበናል። አሁን ዛሬ በቁጥር መልክ ከመከራየት ወይ ከመግዛት ትልቅ ልዩነቶችን አሳያችኋለሁ። እዚህ ጋር እንደምታዩት የ30 ዓመት አውትሉኩን ነው ማሳያችሁ። 30 ዓመት ብንከራይ 30 ዓመት ሞርጌጅ ብንከፍል የሚለውን ማለት ነው። አሁን ለምሳሌ አንድ ገዢ በ400,000 ቤት ቢገዛ $400,000 ቤት ቢገዛ 6.5% ኢንትረስት ሬት ኖሮት ወራዊ ክፍያው ከኢንሹራንስ ታክስ ምናምን ከሚባሉት ነገሮች ጋር $3,028 ይሆናል ማለት ነው በወር። ይሄ ሰው ምንም ነገር ወለዱን ሳይቀይር ከኖረ ለ30 ዓመት በጠቅላላ የሚከፍለው ለዛ ቤት $1,009,000 ይሆናል ማለት ነው። ከዛም 510,000 ወለድ ሲሆን ግን ከ30 ዓመት የተገዛው 400,000 ብር ከሆነ በየዓመቱ የ3% ግሮት አለው ቢባል ካልኩሌት ብሱን ስናደርገው ያ ንብረት በ30 ዓመት $1,000,000 የሚያወጣ ቤት ይሆናል ማለት ነው። በ3% በየዓመቱ እያደገ ከሄደ ማለት ነው። ከዛም ደግሞ 30ኛ ዓመት ላይ የመጨረሻ ሞርጌጅ ከተከፈለ በኋላ ሞርጌጅ እና ወለድ መከፈል ይቆማል። ያ ሰው እዛ ቤት ውስጥ በነፃ ይኖራል ማለት ነው። ከተከራየ ደግሞ $2,000 እንኳን ቢያደርገው እንግዲህ ካያችሁ 3,028 ነው ለሞርጌጅ ተጠቀምኩት። ኪራይ ደግሞ 1,028 ብር ቀንሰን ቤት ብንከራይና $2,000 ብንከፍል በ30 ዓመት $1,100,000 ከፍለናል። እሱም እንደገና የ3% ኪራይ ጭመራ በየዓመቱ ቢኖርብን በማለት ካልኩሌሽን ተደርጎ ማለት ነው። ምንም አይነት ትርፍ ይሄ ሰው የለውም። ከ30 ዓመት በኋላ 31ም 32ም እስከሚሞትም ድረስ ወራዊ ክፍያ ኪራይ ያለበት ማለት ነው። የገዛው ሰውዬ ግን ከ30 ዓመት በኋላ አቁመዋል ማለት ነው መክፈል። ስለዚህ ቤት ከመግዛትና ከመከራየት በምንልበት ጊዜ በሂሳብ መልክ ካያችሁትኝ መግዛት ሁል ጊዜም አንደኛ ሀሳብ ነው። ስለዚህ ሆነ ስለሌላ ጥያቄ ካላችሁ ደውሉልን።